ለትግራይ ህዝብ በጣም አዝናለሁ። የሚከፍሉት ዋጋ ከባድ ነው። ህወሓት ከጦርነት ወጣ ማለት እላችሁ ነበር ታስታውሱ ከሆነ አሳ ከባህር ውስጥ ወጥቶ ዳውንታውን ሄዶ ሾፒንግ አድርጎ ወደ ባህሩ ተመለሰ ማለት ነው። ህወሓት ከጦርነት ሊወጣ አይችልም። ጥቅምት 24 ልክ እንደዚሁ ተው ረፉ ነባካችሁ ስል በለው ቆረጠው ፈረጠው ደግሞ ገባ ሲሉ ያ ሁሉ እንግዲህ መስዋዕትነት አላስፈላጊ መስዋዕትነት ተከፈለ። ያው የተረፉት ተረፉ፣ እነሱ አልሞቱም። ለፕሪቶሪያ ዳኑ። ተመልሰው እንደዛ ደግሞ አሁን አገር ሽተው አየር ስበው ደግሞ ወደ ጦርነት ደግሞ የሃይማኖት አባቶቹም ጦርነት የሚፈልጉት ባለስልጣኑም ጦርነት ነው የሚፈልጉት። በቃ በጦርነት ውስጥ ነው የኖሩት እና ሀገር ነን ይላሉ። ከነሱ ውጪ ሀገር ፈላጮች ናቸው፣ ባለ ታሪኮች ናቸው፣ ባለዓለሞች ናቸው። በቃ እነሱ ናቸው። በቃ ሌላው በሙሉ ህዝብ ታች ወድቀት ነው በእነሱ። ስለዚህ ታሪክና ማንነታቸውን የማያውቁ በጉራና በትዕቢት ብቻ ያድጉ ስለሆነ ህዝባቸውን ያስፈጁታል፣ በየጊዜው ያስፈጁታል አጀንዳ እየሰጡ። አሁን ትግራይ ራሷ እንግዲህ ትለማለች። ትልልቅ ኢንዱስትሪ ቦታዎች አሏቸው፣ የመድኃኒት ፋብሪካ፣ መስፍን ኢንጂነሪንግ፣ ትልልቅ ነገሮች አሉ የተባለ ቦታ ዛሬ ልማት አንሰባ ስደት ነው የምንሰባው። ልክ እንደ ኤርትራ ሆነች። ተራ የወደቀ ፖለቲካ ይዘው አሁን ብር ይላሉ። ማየት ነው መጨረሻው። እኛ ተው ነው የምንለው እስከ መጨረሻው። የትዕቢት መጨረሻው ውድቀት እንደሆነ እንመጣበታለን።